هل كان إبليس من الملائكة أم لا إبليس كأمس بفيت ملائكة نبر ويس النبرم ይሄም ያው እግረ መንገድ የሚያያዝ ነጥብ ስለሆነ ነው መስአላው ከመላእክት መሆን አለ መሆኑን ለይቶ ማወቁ በእምነታችን ውስጥ ምንም የሚፈጥረው ተጽዕኖ የለም ተጨማሪ ኢንፎርሜሽን ከመሆን አይዘልም የአቂዳ ጉዳይ አይደለምና ኢብሊስ ከአመጹ በፊት መላእክት ነበር ወይስ ጂኒ ነበር የሚለውን ለይቶ ማወቁ ተግባባን ዋናው ነገር ጂን የሚባል ፍጥረት መላእክት የሚባል ፍጥረት መኖሩን ካመንን ኢብሊስን ለዚህ ውርደት የዳረገው በጌታው ትእዛዝ ላይ መኩራቱ እንቢ ማለቱ ሚለውን ከተረዳን ለኛ ህይወትም የሚጠቅመን ይሄ ነው ዛሬም በጌታው ትእዛዝ የኮራ እንቢ ያለ ሰው ኢብሊስ የደረሰበት ጣፈንታ ይደርሰዋል እንደ አደም ጥፋቱን በትኩሱ አምኖ ረበና ظلمنا انفسنا በማለት ጥፋተኛ መሆኑን አምኖ ይቅርታ የጠየቀ ደግሞ የመዳን እድሉ ሰፊ ነው ቁም ነገሩ ያ ነው ኢብሊስ ግን ከአመጹ በፊት ከመላእክት ነበር በማንነቱ ወይስ ከጂኖች ነበር እንደ ጀነራል ኢንፎርሜሽን ነው መነግራችሁ እኔ ከመላእክት ነበር ስላልኩኝ እናንተ ደግሞ አልነበረም ስላላችሁ የአቂዳ ልዩነት አድርገን እንዳናየው ነው ግልጽ ነው ወደ መስአላው ታዳ ስንገባ هل كان إبليس من الملائكة أم لا በሚለው ጉዳይ خلاف بين العلماء በእስላም ሊቃውንቶች መካከል የሐሳብ ልዩነት አለ ከፊሎቹ ኢብሊስ ከአመጽ በፊት ከመላእክት ነበረ ከአመጽ በኋላ ነው ሸይጣን የተደረገው ሲሉ ሌሎች ከፊሎቹ ደግሞ ከመጀመሪያው በፍጥረታዊ ማንነቱ ጂን ነበረ እሱ ከመላእክት ጋር የነበረው በዒባዳ ተግባሩ ነው በአምልኮ ከነሱ ጋር ሆኖ ጌታ አላህን ያመልክ ነበር በፍጥረታዊ ማንነቱ ግን ከመጀመሪያው መላእክት አልነበረም የዛኔ በአምልኮ የጌታውን ትእዛዝ የጣሰ ጊዜ ግን ሸይጣን ሆነ ይላል ሁለቱ ልዩነቶች እንደተጠበቁ ነው እኔም ማመዝነው የሱዲ ዑለማዎች በተለይ ሙሐቂቆቹ አሁን ያሉት አጠቃላይ ሁሉም ኢብሊስ ለም የኩም ሚነል መላኢካ በፍጥረታዊ ማንነቱ ከመነሻውም ከመላእክት አልነበረም የሚለው ራእይ ነው የሚያራምዱት ፈታዋ ለጅና በሳዑዲ ያለው የዑለማ ምክር ቤት ቋሚ ፈትዋ አባል የሰጡት ላይ ኢብኑ ኡሰይሚን ኢብኑ ባዝ ረሂመሁላህ እነዚህ ሁለት ታላላቅ ዓሊሞች በሰጡት ፈትዋ ዛሬም በህይወት ያሉት ሼክ ሳሊህ አልፈውዛን ሐፊዘሁላህ ወራአ እሳቸውም በሰጡት ፈትዋ ለም የኩም ሚነል መላኢካ በፍጥረታዊ ማንነቱ ከመላእክት አልነበረም ነበር የሚሉትና አልነበረም የሚሉት ምን ማስረጃ አቀረቡ ወደሚለው ጀነራል ኢንፎርሜሽን ስንሄድ انه كان من الملائكه ከመላእክት ነበር ያሉት ማስረጃ አቀረቡ ሱረቱል በቀራ ቁጥር 34 واذ قلنا للملائكه اسجدوا لآدم فسجدوا ለመላእክትም ለአደም ስገዱ ባልነ ጊዜ አስታውስ ሰገዱ አለ ለአደም ስገዱ ያለው ጌታ አላህ ማንን ነው ማንን መላእክትን واذ قلنا للملائكه الخطاب يتوجه الى الملائكه ለመላእክት ነው ከዛስ إلا إبليس ብቻ ሲቀር አለ ኢብሊስ ብቻ ሲቀር ማለቱ ከመላእክት ለመሆኑ አንዱ ማስረጃችን ነው አሉ فإخراج إبليس بالاستثناء من لفظ الملائكة دليل على أنه منهم ለመላእክት ስገዱ ባልናቸው ጊዜ አስታውስ ብሎ ጌታ አላህ ኢብሊስ ብቻ ሲቀር ካለ ኢብሊስን ትእዛዝ ከተሰጣቸው መላእክት ጋር አብሮ መጥራቱ እሱም ከነሱ ለመሆኑ አንድ ደሊል ነው አሉ ተግባባን ይሄ ነው ማስረጃችን አሉ እሺ ሁለተኛ ማስረጃችሁስ በመንላቸው ጊዜ ደግሞ ምን አሉ أنه لو لم يكن من الملائكة لم يؤمر بالسجود መጀመሪያም እሱ ከመላእክትማ ባይሆን ኖሮ መች ስጁድ እንዲያርደርግ ይታዘዝ ነበር ለምን ትእዛዙ የመጣው ለማን ነው وإذ قلنا للملائكة በማለት ለመላእክት ነው ትእዛዙ የመጣው እሱ ደግሞ መላእክ አይደለም ብላችሁ ምትይዙ ከሆነ ትእዛዙን ማይመለከተውም ነበር ማለት ነው ስለዚህ ትእዛዙ መመልከቱ ምን ያሳየናል ማለት ነው እንቢተኛ መሆኑ መገለጹ ከመላእክት ለመሆኑ ደሊል ነው አሉ ሶስተኛ አሉ أن الملائكة يطلق عليهم اسم الجن መላእክቶች በራሳቸው ጂን ባይሆንም በተውሶ ቋንቋ ጂን የሚለው ቃል ከአገባቡ አንፃር መላእክትም ሊጠሩበት የሚችል ስያሜ ነው ለምሳሌ وجعلوا بينه وبين الجنة نسبا በሱና በጂኖች መካከል የዘርግንድን ዝምድናን አደረጉ ይላል ማን ሙሽሪኮች ምን በማለት الملائكة بنات الله መላእክት የአላህ ሴት ልጅ ናቸው ብለው ጣዖታውያን ያምኑ ነበር ልክ በአላህና በመላእክት መካከል ምን እንዳደረጉ የስጋ ዝምድና እንዳለ መግለጻቸው ቁርአን ይሄን ክህደታቸውን ሲገልጸው وجعلوا بينه وبين الملائكة ያላለም وبين الجنة ነው ያለው ጂን የሚለው ቃል ለመላእክትም ያገለግል ስያሜ ስለሆነ ካነ من الجن ተብሎ መጠራቱ
ከመላኢካ ማንነቱ አያስወጣውም ከነሱ ነበር አሉ። ግልጽ ነው አይደል? እነሱ ይህንን ማስረጃ ያቀረቡ። እነዛኛዎቹስ ኢብሊስ ከመላኢካ ሆኖ አያውቅም የሚሉት ምን ደሊል አላችሁ ሲባሉ እነሱ ደግሞ ያቀረቡት ማስረጃ አለ። ጠንካራ የሚባለውም ይሄ ነው። አንደኛ ማስረጃችን አሉ መላእክት በጠቅላላ ስገዱ ሲባሉ እሺ ብለው ሰገዱ። ኢላ ኢብሊስ ኢብሊስ ብቻ ሲቀር ካነ ሚነል ጂን ጎሳው ከጂኖች ነበረ። ፈፈሰቀ ዐን አምሪ ረቢህ ከጌታው ትእዛዝ ወጣ ብለዋል። ይሄ እንግዲህ ሰሪሑን ፊ አነ ኢብሊስ ሚነል ጂን ግልጽ በሆነ መልኩ ኢብሊስ ከጂን ጎሳ መሆኑን አንቀጹ ያሳየናል። ወለይሰ ሚነል መላኢካ ከመላእክት አይደለም። ወልጂኑ ገይረል መላኢካ ጂኖች ደግሞ ከመላእክት ውጪ ናቸው። ስለዚህ ያ ከሆነ በፍጹም ወደ እነሱ ማስጠጋትና መላእክቶችን ጂን ማለት አይገባንም። ለምን? አላህ እንዲህ ስላለ። ምን አለ ጌታችን? ወየውመ የሕሹሩሁም ጀሚዓን ነገ ሁላቸውንም በሚሰበስብባቸው ቀን ይላል ከመቃብር ዓለም ቀስቅሶ ثم يقول للملائكة ከዛ ለመላእክት ምን ይላል? አሃኡላኢ ኢያኩም ካኑ ያዕቡዱን እነዚህ እኮ እናንተን ነበረ በዱንያ ላይ እያሉ ያመልኩ የነበረው ሲላቸው መላእክት ምን ይላሉ? ቃሉ ሱብሓነክ ጌታችን ሆይ ጥራት ይገባህ፣ በአንተ ላይ ሌላ ሊመለክ የሚገባው አካል አለ ብሎ ከመጥራት ጥራት ይገባህ። አንተ ወልዩና ሚን ዱኒሂም አንተ ከሁሉም ውጪ ብቸኛው ረዳታችን ዋቢያችን ነህ፣ እኛን ሳይሆን የሚገዙት በል ካኑ ያዕቡዱን አልጂን ይልቁኑ ጂንን ነበር የሚገዙት አሉ። አነ ኢብሊስ ለው ካነ ሚነል መላኢካ ለመዐሰ አላህ ተዓላ ኢብሊስ ከመላእክት ቢሆን ኖሮ መጀመሪያም አያምጽም፣ እነሱ እንደሰገዱት ይሰግድ ነበር አሉ። በምን ማስረጃ? አላህ ስለ መላእክት ሲናገር ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን አላህ ያዘዛቸውን ማያምፁ የታዘዙትን የሚተገብሩ ናቸው ተብለዋል። ኢብሊስ ከመላኢካ ከነበር እርሱ የሚታዘዝ ነበር። አመፀኝነቱ ግን ከጅኖች ጎሳ እንጂ ከመላእክት ላለመሆኑ ሌላው ማስረጃችን ነው። አራተኛ አሉ አነ አላህ አኽበረ አነ ኢብሊስ ለሁ ነስሉን ወዙርያ ኢብሊስ ዘሮች እንዳሉት ተናግሯል። አፈተተኺዙነሁ ወዙርየተሁ አውሊያ እርሱንና ዘሮቹን ረዳት አድርጋችሁ ከኔ ሌላ ትይዛላችሁ እንዴ ያለ ጌታ አላህ። ኢብሊስ ዝርያ አለው፣ መላእክት ዘንድ ግን ጾታዊ መገለጫም ዝርያ የሚባል ነገር ስለሌለ ኢብሊስ ለም የኩን ሚነል መላኢካ ከመላእክት አልነበረም ነው። ሐሰኑል በስሪ ታቢዒዩ ረሂመሁላህ ለም የኩን ኢብሊሱ ሚነል መላኢከቲ ጠርፈተ ዐይን ለአይን ቅጽበት ያክል ከድነነው እስኪንከፍተው ባለው ጊዜ እንኳ ከመላኢካ ሆኖም አያውቅም። ወኢነሁ ለአስሉል ጂን የጂኖች ሁሉ መሰረታቸው አደማቸው ነው። ከማ አነ አደም አስሉል በሸር አባታችን አደም የሰው መሰረት እንደሆነው ሁላ ማለት ነው። ግልጽ ነው። እሺ እነዛ ላቀረቡትስ ማስረጃ ምንድነው መልሳችሁ ተባሉ። ምን ማስረጃ ያቀረቡ ከመላእክት ለመሆኑ ሲባል አንደኛ ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደመ ፈሰጀዱ ኢላ ኢብሊስ ኢብሊስ ብቻ ሲቀር ብለዋል። ኺጣቡ የመጣው ሊልመላኢካ ከተባለ በኢስቲስና ኢብሊስን ማውጣቱ ከነሱ መሆኑን አያሳይም ወይ ሲባሉ ለዚህ የሰጡት መልስ ምንድነው? ይሄ ኢስቲስና ሙተሲል ሳይሆን ሙንቀጢዕ ነው። ኢስቲስና ሁለት አይነት አለ። ሙተሲል ማለት እዛው ከተያያዙት ውስጥ አንዱን ነጥለ ማውጣት ነው። ሙንቀጢዕ ማለት ከተነገረው ከተነጥለው ከሚጠቀሱት ያልሆነ ለብቻው ያለ አለ። ምን ማለት ተፈልጎ ነው? እዚህ ጋር ለምሳሌ ሲነገር በቁርአን ውስጥ ኢብራሂም አለይሂ ሰላም ህዝቦቹ ሲያመልኩት የነበረውን የጣዖት አምልኮ ሲቃወም ምንድነው ያላቸው? እናንተ የምታመልኳቸው አማልክት ፈኢነሁም ዐዱውን ሊ እነርሱ ለኔ ጠላቶች ናቸው አለ። ኢላ ረበል ዓለሚን የዓለማቱ ጌታ ብቻ ሲቀር አለ። የዓለማቱ ጌታ ብቻ ሲቀር ማለት ከጠላቶቼ መካከል ማለቱ አይደለም ነው። መጀመሪያውንም እነሱ የኔ ጠላት ናቸው ካላቸው ጣዖታት ውስጥ ማን አይመደብም? አላህ አይመደብም። ኢላ ብሎ በኢስቲስና ሲቀር ብሎ አላህን ነጥሎ ማውጣቱ የሚያሳየው ኢስቲስናኡ ሙንቀጢዕ መሆኑን እንጂ ሙተሲል መሆኑን አይደለም። አለበዛ በዛ የምንወስደው ከሆነ ኢላ ረበል ዓለሚን የዓለማቱ ጌታ ብቻ ሲቀር ሲል ፈኢነሁም ካላቸው ኺጣብ ካናገራቸው ጣዖታት አንዱ እሱ ነበር ማለት ነው። ሁሉንም ጣዖታት ክዶ ኢብራሂም አንዱ ጣዖት የዓለም ጌታ የሆነው ብቻ ሲቀር እያለ ነው። ያንን አያሳይም። ሓሻ ሊላህ። ልክ እንደዛው ኢላ ኢብሊስ ኢብሊስ ብቻ ሲቀር ማለት ሚን በይኒል ማእሙራት ከታዘዙት መሃል ማለት እንጂ ከመላእክት ማለትን አያሳየንም። ኢስቲስና ሙንቀጢዕም አለ ሙተሲልም አለ። ኢብሊስ ለብቻው ለመታዘዙ ምን ማስረጃ አለ ታዲያ ሲባል አልሰግድም ያለ ጊዜ ቃለ ያ ኢብሊሱ ማ መነዐከ
አን ተስጁደ ኢዝ አመርቱክ ባዘዝኩ ጊዜ ከመስገድ ምን ከለከለህ አለው። ትእዛዙ ለመላእክት ብቻ ሳይሆን ለእርሱም መጥቶ ነበር። ወኢዝ ቁልና ሊልመላኢካ ብሎ ታዲያ አላህ ለምንድን ነው እነሱን የጠቀሰው ሲባል ይሄ በምን ህግ ነው የሚባለው? ላ ሁክመ ሊናዲር ይባላል። ማይኖሪቲ በማጆሪቲ ውስጥ በሚካተትበት ጊዜ ለብቻው ሁክም ተሰጥቶት አይጠራም። ለምሳሌ አፍሪካኖች ቀይ ናቸው ጥቁር እኔ ጥቁር አይደለሁማ። ስለዚህ ለምንድን ነው ጥቁር የተባልነው? በማጆሪቲው ህግ ነው። 90 ወይ 95 በመቶ አፍሪካውያን ጥቁር ከሆኑ 5 በመቶዎቹ ቀይ ወይ ነጭ ቢሆኑም ምንድነው የሚካተቱት? ጥቁር ውስጥ አብረው ነው የሚጠሩት። ላ ሁክመ ሊናዲር ማይኖሪቲ ሁሌም በማጆሪቲ ስር ተካቶ ነው አብሮ የሚጠራው ማለት ነው። ግልጽ ነው። ኢትዮጵያውያኖች ለምሳሌ 120 ሚሊዮን ብንሆን 110 ወይ 115 ሚሊዮኑ በሀብት ላይ የሚኖሩ ከሆነ 5 ሚሊዮኑ በድህነት የሚሰቃይ ከሆነ ኢትዮጵያውያን ሀብታም ናቸው? ድሃ ሀብታም ነው የሚባለው። አምስቱ ማን ውስጥ ተካቶ? 95 ተካተው። ኢላ ኢብሊስ ተብሎ ወኢዝ ቁልና ሊልመላኢከቲ የተባለው ምንድነው? እሱ አንድ ከመሆኑ እነሱ ብዙ ከመሆናቸው አንፃር ኺጣብ ውስጥ አብሮ ተካቶ እንጂ ከመላኢካ ነበረ ለማለት እንደ ማስረጃ የሚያገለግል አይደለም። ግልጽ ነው። አላ ኩሊ ሐል ከማስረጃ አንፃር ጠንካራ የሚባለው ኢብሊስ ከጂኒ ነው፣ ከመላእክት አይደለም። በዒባዳ ተግባሩ ግን ከማን ጋር ነበር? ከመላኢካዎች ጋር ሆኖ አላህን ያመልክ ነበር። በውስጡ ያለውን ክፋት ግን ጌታ አላህ ያውቀው ነበርና የፈተናው ቀን ለአደም ስገዱ ሲል እነሱ ሲታዘዙ እሱም ቢያለ ትቢቱ ተገልጾ ወጣ። በዚህ ባህሪው ምን ሆነ? ሸይጣን ሆነ ይላሉ። ወላሁ አዕለም። እንግዲህ አጠቃላይ መልእክቱ ሰው ጂኒና መላኢካ የሚለው ምን እንደሆነ ለይቶ ማስረዳት፣ ሁለት ጂኒ ኢብሊስ ሸይጣን የሚለውንም መግለጽ ነው። ጂኒ ነው አጠቃላይ ፍጥረታዊ ስማቸው፣ እኛ ሰው እንደምንባለው። ሸይጣን የሚለው ወስፍ ነው፣ ባህሪ ነው። ከጂኖችም ከሰዎች የካዱትን እንጂ ለብቻው የቻለ ራሱን የቻለ አንድ ፍጥረት ሆኖ አይደለም። ኢብሊስ የሚለው ደግሞ የጂኖች መሰረት አደማቸው የነሱ ዋናቸው እንደሆነ ሁላ ልከኛ አደማችን ሰው አደም ተብሎ እንደሚጠራ ኢብሊስም የነሱ መሰረት መሆኑን ለማሳየት ነው። هذا والله اعلم وصلى اللهم وسلم على نبينا محمد وعلى اله وصحبه وسلم اجمعين